ያለው እንግዲህ ተጠፋፍተናል። ብቅ ብያለሁ። እንግዲህ ያው ሰሞኑን የቲክቶክ አዋርድ ምን አይነት አለባበስ እንዳሳየን ታውቃላችሁ መቼም ከራቁት እስከምን ያሳየን የቲክቶክ አዋርድ ነውና በጣም የዘንድሮ ደግሞ የባሰና በጣም ማለት ጥሩ ነገሮችም እንዳሉ ግን ባለባበስ ላይ በቃ ምንድነው የታዘባችሁት እናንተ? ምን ታዘባችሁ? እና በጣም የገረሙኝን ቪዲዮዎች ዛሬ ወደ እናንተ ሰብስቤ ይዤላችሁ መጥቻለሁ። ለዚህ የዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ወደ ቪዲዮዎቹ ከማለፋችን በፊት ማለት ነው ባለ ህግ የለም ሰው ራቁቱንም ቢገባ በቃ ወደ መድረክ ነው የሚገባውና ማለት ያለባበስ ላይ በጣም እንዴ አስቡት እስኪ ጭራሽ አንዲቷ ራቁቷን የመጣችው ራቁቷን ከታች የለበሰችው ልብስ ሁሉ ይታያል። እና ማለት ይሄ ነገር ህግና ደንብ የለውም ወይስ እንዴት ነው? ማለት ምን ለማሳየት ፈልገው ነው? እንደኛ ይሄንን ፕሮግራም ህፃናት ሊኖር ይችላል። ደሞ አስቡ እስኪ ለወደፊት ራሱ ማለት ነው ለወደፊት ራሱ ያለው ወጣት ምን አይነት አለባበስ እንዲኮርጅ ተፈልጎ ነው? ማለት ብዙ ግራ የሚያጋቡ ነገሮች የሉም ጋይስ? ምን አስበው ነው? ምን ለማስተላለፍ ፈልገው ነው? ጭራሽ አንዳንዶቹማ የቲክቶክን አዋርድ ወደ ሃይማኖት ሰበካ ገቡኩ። ጌታን ተቀበሉ፣ እንደዚህ በሉ ማለት ፕሮግራሙ የተዘጋጀው ለሌላ ነው እና ህግና ደንብ የሚባል ነገር የለውም ወይ? እና በቃ እንዳለ የአውሮፓን ነገሮች በቃ ኮፒ በቃ እኛ ልብስ ራሱ የለንም። እኛ ኢትዮጵያውያን ሀበሻ የሚባል ልብስ የለንም። በቃ እንዳለ ከዛ ኮፒ ተደርጎ ነው በቃ ሞዴልነትም በቃ አርቲስትም ይሁን ምንም በቃ ከውጭ ኮፒ ምን ነው? ከኮፒ ብትወጡ የራሳችሁ አለባበስ የላችሁ? ምን ጉር ነው ማለት? እንደው አወቃችሁ ሲባል አንዳንዴ የምሬን እኮ ነው ማለት አንዳንዴ ማለት ነው በቃ ፌመስ ሰዎች ናቸው በቃ ታዋቂ ናቸው ሲባሉ ጨርሰው ልቅቅ የሚያደርጉት ነገርስ ይሄ ጤና ነው ትላላችሁ? በጣም ጤነኝነት አይደለም። በጣም ማለት አንዳንዴ እውቅና የሚሆን ምንም ከክብር ጋር ሲሆን ነው እንዴ ይሄን ያህል ራሳችሁን አዋርዳችሁ የምታመጡት እውቅና ራሱ አስቡት እስኪ። በጣም ከባድ ነው እና እኔ በጣም በዛው ልክ በጣም ደስ የሚል ነገሮች አይተናል። በቃ የሰው ልጅ ብዙ ነገሮች እንዳየነው ሁሉ ደግሞ ባለባበስ ደረጃ የመጨረሻ የወረደ በቃ የአውሮፓን ኮፒ እያረጉ በቃ እኛ በአምርብንም ምን ነው የኛ ልብስ የምሬን እኮ ነው ምን ነው የኛ ልብስ የለንም አሉ። ጭራሽ ራቁታቸውን ይመጣሉ። ጉድ ሳይሰማ መስከረም አይጣዋም ይላል ያገሬ ሰው። እናቴ እውነታቸው ነው ወደው አይደለም። እና ጋይስ ማነው እንደኔ ተገረመ? ማነው እንደኔ የመጨረሻ ጠቅቅ ማለትና በጣም የሚያሳዝን ነገሮች ነው ያየነው። በተለይ ለሚመጣው ትውልድ ምን አይነት አለባበስ እያሳዩኛል ስታይል በቃ ኧረ ምን ልበላችሁ። ለማንኛውም ግን ቆይተውኝ እኔ የራሴን ስሜት ልናገር፣ የተሰማኝን ነገር መናገር አለብኝ ጋይስ፣ መናገር አለብኝ። ምክንያቱም ቆኛ ሀበሾች ነን ወይስ አውሮፓ ነው ያለነው ወይስ እነዛ ተገላልጠው የሚሄዱት በቃ ራቁት እናላችሁ። ማንኛውም ራቁት ነው የመጣችው አንዲቷ ጭራሽ በቃ ለበስኩ አለች። ደግሞ እኮ ስንት ነው እሱ ሲባል 3 ሚሊዮን። ኧረ እባክሽ 3 ሚሊዮን አለች እኮ እንኳን 3 ሚሊዮን ማለት ነው። ይሄ አለባበስ ደግሞ በቃ በጣም ማለት አንዳንዴ እውቅና ለማግኘት ተብሎ ራስ ተሽጦ የሚገኙ እውቅናዎች በነገራችን ላይ ምንም ውጤታማ አይደለም። ሰው ራሱን ሽጦ እውቅና ማግኘት ተራ ነገር ነው። በአሁኑ ዘመን ደግሞ በተለይ ያየነው ነው። ግን ጠቃሚ ነገሮች አይደሉም። የኛ ነገር ባህል ትንሽ ቀልቀል በእርግጥ ከዛ ሁሉ ሰው ግን ያቺ ማለት አርጋን ሄደችው አይታችኋታል። ልጇን በወገቧን አዘል አርጋ አለባበሷ ራሱ ሲያምር
በቃ ባህላዊነት አሳስባችሁታል። ልክ እንደዛ እንዲሁ ምን አለ እንዲሁ የኛን ሀገር ልብስ አለ የኛን ሀገር ልብስ እንኳን ተውት እሺ፣ የኛ ሀገር እንኳን ነቃችሁታል። ግን እንደው ቢያንስ ትንሽ ያለ ነገር ለብሳችሁ መጡ ምን አለበት? ምን አለበት? እናንተን እያዩማ የሚፈጠሩት ትውልዶች ራቁታቸውን የሚሄዱ ነው የሚመስለው። ይምረልኩ ማለት በቃ አሁን በኋላ ፌመስ መሆን ራቁት መሄድ ነው ብሎ የሚያስብ ሰው እኮ ይኖራል። ፌመስ መሆን በቃ ይሄ እየታየ መሆን አለበት የሚል ትውልድ እኮ ይፈጠር ይሆናል እኮ። መቼስ እናንተን እያዩ የሚበላሽ ነገር አይጠፋም እና በጣም ነው የሚያቆጡን። ቢመጣ ላይ ያስገቡ ነው እንዴ? አይቻልም የሚባል ነገር የለም ማለት ጥያቄ ሆኖብኝ እኮ ነው የምር። አለባበስ አሁን ትንሽ ወጣ ያለ አለባበስ ደሞ አረዲዳ ደሞ ይሄ የቀይ ቀሚስ ለብሶ የመጣው ሰውዬ አስባችሁታል? ቀሚሱንም ጭራሽ ለጨረታ አቀርቦታልና እሱ ሰውዬ ደግሞ ምን አለ እንትናቸው ምናምን ብሎ ቁጭ እኛ መቼ አስተዋውቅልናል ነው ረዘንትሮ ጉድ እስቲ ባለቀይ ቀሚስ ደግሞ ሩባ ተሰርቶ ጥቁር በጥቁር ለብሶ የእጅ ቦርሳ ይዞ የመጣው ሰውዬ ምን ነው ባንዲ ቁርጡ ቀሚስ ባንዲ ቁርጡ ቀሚስ ብታረገው እኮ ይሻላል። ትንሽ ተሳሳትክ እና ጋይስ የምሬን እኮ ነው ማለት ቀሚስ ቢያረገው ይሻላል። እና በቃ ደግሞ ወንዶቹ ሳስባችሁታል? የወንድ እንደዚህ ወንዶቹ እንዴት ሴት ለብሰው ሲመጡ ስላችሁታል? በጣም ነው የሚያስጠላው። እኔ በቃ ደግሞ አንዲት ልጅዋስ በቃ እሷ ጀግና የመጨረሻ ደግሞ እሷ አይታችኋታል? ከዛ ሁሉ ሰው እሷ ናት ጎልታ የምትታየው። ማሻአላ በቃ ከዛ ሁሉ ሰው እሷ ናት ጎልታ የምትታየው። በቃ ደስ ስትል አለባበሷ እንዲሁ የእውነት በቃ አኮራችን። እሷ ብቻ አኮራችን። ሌሎቹም ደህና ልብስ የለበሱትም አሉ የሉም አላልኩም፣ ግን ሞርገን ነው የወጡት። እነዚህ የራቆታቸውን የሚሄዱ ሰዎች ስለሆኑ ነው። ለማንኛውም እነዚህ የዩቲዩብ ቻናል ቤተሰብ ሆኖ ለአዲስ የሆናችሁ ሰዎች ቪዲዮዬንም እዩልኝ እና ደግሞ ማለት ነው የምልላችሁ ፈልጌ ነው በአዲስ ቪዲዮ እመጣለሁ። ካሁን በኋላ አልጠፋም። እንግዲህ መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ደህና ሁኑ።